ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? አሁን የማሳያችሁ እዚህ ጋር ሁለት ኮብ ዱቄት አርግቻለሁ። የምሰራው ኩብዝ ነው። ኩብዝ ባራተን ያኔ ለሹፌሮች ምናምን የሚሆን ማለት ነው። ቀለል ያለ ኩብዝ ነው እና አሁን ደግሞ ቆይ ላሳያችሁ። እዚህ ውስጥ የጨመርኩት 2 ብርጭቆ ዱቄትና ትንሽዬ ጨው ነው። እና ውዶቼ ይኸው በዚህ መልኩ ውሃ ጥጃ አለውኝ። ይሄ ውሃው በደንብ መፍላት አለበት፣ ማለትም ኩብዙ ቆንጆና ለስላሳ እንዲሆን ያግዘዋል ማለት ነው። በፈላ ውሃ ሲቦካ ማለት ነው። በደረቀው ከሆነ ግን ያኔ ኩብዙ ላብስ ይሆናል ሀቢብቲ። እና እንደዛ ነው እላችኋለሁ ውዶቼ። አሁን ይሄ ውሃው ሲፈላ ደግሞ አሳያችኋለሁ አቦካኩንም ማለት ነው። ይሄው ማሮቼ እዩት፣ እንደምታዩት ውሃው በደንብ ተንቸክችኳል። ከዛን ይሄንን ውሃ ወስጄ ሊጡ ላይ ሳዋሃድ አሳያችኋለሁ ማለት ነው። ማሮቼ ለመቅረስ ስላልተመቸኝ ነው። ይኸው እዚህ ውስጥ ይሄን ጨመርኩኝ፣ የፈላውን ውሃ ማለት ነው። ከዛን የፈላውን ውሃ ከጨመርን በኋላ እጃችን እንዳያቃጥለን በእንጨት ማለትም ይሄ ምንድን ነው የሚባለው በማማሰያ ገልበጥ ገልበጥ እናደርገዋለን። በረድ ካለ በእጄ አሽት አርግቼ ደግሞ አሳያችኋለሁ ማለት ነው። እሺ ማሮቼ እንደዚህ ሽት ካደረግነው በኋላ ይቅርታ ጓንት አልተጠቀምኩም። ጓንት ጨርሽ ነው በእጄ ነው ያቦካሁት። ያው ወዲያው የሚበላ ስለሆነ ምን ችግር የለውም ማለት ነው። እና ከዛን ያ በደንብ ከታሸ በኋላ እንደዚህ ደበልበል አርግተን እንደዚህ ክብ ክብ አርግተን እንቆራርጣለን ማለት ነው። ሁሉንም ቆራርጠን እንደዚህ ካስቀመጥን በኋላ አንድ በአንዱን እየዳመጥን እንጋግራለን ማለት ነው። ያው በስተመጨረሻ ሁሉንም እንደዚህ አድበል ብለን ጨርሰናል ማለት ነው ማሮቼ። አሁን ይሄንን እንከርነውና ከዛን እዚህ ላይ እንዳምጣለን ማለት ነው። እዚህ ላይ እየዳመጥን ከዛን መጥበሻ ላይ አርግተን እንጋግራለን ማለት ነው። ከዛን ደግሞ አሳያችኋለሁ። እና ውዶቼ በዚህ መልኩ ዳምጫዋለሁኝ እና እዚህ ጋር ደግሞ ዳምጬ እንደዚህ አስተካክያለሁ ማለት ነው። ከዛን ብድግ ብድግ እያደረኩኝ ያው ገና አልጨረስኩኝም። እና አሁን ደግሞ መጥበሻው ላይ እንዴት እንደምጋግር አሳያችኋለሁ። ያው እንግዲህ ውዶቼ ያው እንደ አዲስ ዩቲዩብ እንትን ለማለት ለመቅረጽ ያው ብዙም ስለማይመቸኝ ነው እና ማስተካከል ያለብኝ ነገር ስቀርጽ ምናምን አስተያየታችሁን እፈልጋለሁ። እና እንትኑ ምንድነው የሚባለው ጣዋ ነው ምንድነው የሚባለው በአረብኛ ማለት ነው። እና መጥበሻው ላይ አድርገናል። መጥበሻው ትንሽ ጋር ካለ በኋላ እንደዚህ በዚህ መልኩ እንትን ብለናል። ከዛን አሳያችኋለሁ፣ ተከታተሉኝ። እና ውዶቼ ከላይ ትንሽዬ ገልብጫዋለሁ። ትንሽዬ ዘይት በማንኪያ እንትን አደረኩት ማለትም ፍላው ላይ እናደርግበታለን ማለት ነው። ከዛ እንደዚህ ገልበጥ ገልበጥ ዞር ዞር እያደረገን እናበስለዋለን ማለት ነው። በነገራችን ላይ እንደዚህ ሹፌሮች ምናምን ያለበት ቤት በጣም ከባድ ነው ኩብዝ መጋገር ማለት ነው። በእውነት እኔ በጣም የሰለቸኝ ነገር ቢኖር ኩብዝ መጋገር ነው። ያኔ እንደ በራተን እንደነሱ አይደለም። በእርግጥ ይሄ ቀለል ያለ ነው፣ ግን ቢሆንም ቂጣ መጋገር በጣም ነው የሚሰለቸው ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ። በነገራችን ላይ በጣም ነው የሚጣፍጠው እንደዚህ በጅብን፣ በተለይ እንደዚህ ስራ የምትሉ ሰዎች ለእናንተ ራሱ በጅብን ቅብት አርግታችሁ ምናምን ብትበሉ ትኩሱን በጣም አሪፍ ነው። እና ውዶቼ አንዳንድ ልጆች ደግሞ ምግብ የለም ምናምን ለምትሉ ቤት ውስጥ መቼም ዱቄት አይጠፋም። እንደዚህ ቂጣ እየጋገራችሁ ይሄን ቂጣ ከሰራችሁ በኋላ ድንች ወጥ ምናምን ምስር ወጥ ምናምን እየሰራችሁ ብሉ፣ አትራቡ እላችኋለሁ። እና እኔም ወደ ቂጣዬ መጋገሬ ይሄዳለሁ ማለት ነው። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ እና ማስተካከል ያለብኝ ነገር ካለ ደግሞ እንዳስተካከል እርዱኝ፣ አግዙኝ። እኔ በነገራችን ላይ ምግብ ነው የምሰራው፣ ግን ያው ከቤቱ ጋራ ካለው ነገር ጋር ለመቅረጽ ብዙም ስለማይመቸኝ ነው ማለት ነው። ወዳችኋለሁ ሎሚ ቤተሰቦች። ፎሎ ላይክ አርጉኝ። ቻው